ሰግናለሁ እኔ እዚህ ወረዳ እዚህ ሰፈር ነዋሪ ነኝ። ያው እኔ መጣሁ አስቤዛ ላደርግ ነው የመጣሁት እና በማየው ነገር አስቤዛውን በጣም ቅናሽ ነው፣ ቆንጆ ነው። እግዚአብሔር ይመስገን። ይሄ ደግሞ እንደዚህ እሁድ ደግሞ ደሃውን ባማከረ ደግሞ ገበያ መገኘቱ ደግሞ በጣም አሪፍ ነው። ለምን ከሌላው ከአትክልት ቤቶች እና ከዚህ ስታመጣጽነው ሰማይና ምድር ነው። ለምን ያውን አንድ የሳምንታችን የሚሆን እንደ አቅማችን ከ1 ኪሎ ጀምሮ ሸምተን እንደ አቅማችን እንደ ዋጋው ሸምተን ጥሩ ነገር አይነ ያለው ነገር አሁን ደግሞ ምርት የሚገባበት ዘመን ስለሆነ ቆንጆ ነገር ሸምተን ይሄድን ያለና በጣም ቆንጆ ነው። መንግስት እዚህ ላይ አሁን ደሃውን አይቶ እንደዚህ አይ ነገር ወርዶ እንዲመመስራቱ ለኛ በተለይ በጣም ደስ ይላል። ለምን እንደ አቅማችን እዛ ጋር አሁን እኔ ሽንኩርት 90 ብር 80 ብር ቢሆን እዚህ ጋር ደግሞ 40 ብር ነው ሽንኩርት የመሰለ ደረቅ ሽንኩርት ማለት ነው። ድንችም እንደዛው ቅናሽ በ25 ብር፣ ካሮትም ጥቅል ጎመንም ሁሉም ነገር በቅናሽ ማግኘታችን በጣም ጥሩ ነው፣ ይበል የሚያሰኝ ነው። እና አንደኛ ተጠቃሚ እኔ ስለሆንኩ የእድሉ ተጠቃሚ በጣም አሪፍ ነው። በገንዘቤም ቢሆን አቅሜ ባገናዘበው ነገር ተጠቅሜ ሄዳለሁ። በጣም አሪፍ ነው፣ ቅናሽ ነው፣ ጥራትም አለው። ማየት ማመን እኮ ነው። ትትናው ይለጠፍላቸዋል፣ በተለጠፈው ነው የሚሰሩት። እኔም ተከራካሪ ነኝ። ለምን አይቼ ዝም አይደለም። እነሱም ደግሞ አንድ ብር የሚጨምሩት ነገር የለም። እኔ ስለ እውነቱ ነው የምልህ። እኔ አሁን እኔ ያጠገባቸውን በቆሎ መሸጣለሁ፣ ገበያም ሸምቼ ሄዳለሁ። አንድ ብር ከተባሉት ሌላ የሚጨምሩት ነገር የለም። ተዘርዝሮላቸው ያው ተጽፎላቸው ተሰቅለዋል። ህብረተሰቡ አንብቦ ነው የሚገዛው። እንደገና ጥራት ባልከው ደግሞ ይሄው ማየት ማመን ነው። አሁን ይሄ ድንቹም እንዴት እንደሚያምር ካሮቱንም፣ ሽንኩርቱም፣ ነጭ ሽንኩርት፣ ቀይ ስሩንም ሁሉንም ይሄው ጨለማ አይደለም ብርሃን ነው። እና እኛ ደግሞ ምን አለ መሰለህ አበሻ ስንባለው ቅናሽ አንወድም። ለዚህ ነው እንጂ ምርቱ በጣም አሪፍ ነው የሚያቀርቡት። ዋጋውን በጣም ቅናሽ ነው። ልጆቹም ደግሞ የሰፈር ልጆች ናቸው። በጣም ትትና ያላቸው ናቸው። በጣም አሪፍ ነው የሚያቀርቡት። በዚህ ላይ ደግሞ መንግስት በጣም ነው የምናመሰግነው። ይበል የሚያሰኝ ነው። በጣም ነው አመስጋኝ ነኝ። በበኩሌ በጣም ጥሩ ነው። እኔ ፋይዳ በጣም ጥሩ ነው የምለው። ለምን ወረድ ብሎ ይሄን ደሃ ህብረተሰቡ መጠቀም አለበት ብሎ በየክፍለ ከተማው በየወረዳው ይሄን ነገር በመቋቋሙ እኔ ይበል የሚያሰኝ ነው። መንግስትን በእውነት ነው ለኔ በዚህ ላይ ከሚያረጋው ይሄ ትንሹ ነው። እኔ እውነቴ ነው አለማጋነን እንዳይሆንብኝ ከሚያረጋው እኔ እውነቴ ነው የምልህ። እኔ በትምህርት ቤቱም በመገባውም ይሁን በዩኒፎርምም ይሁን በሰናይ በዚህ በገበያውም ይሁን እኔ በእውነት ነው የምልህ። እኔ ከመንግስት ጋር እኔ በጣም ደስ የሚል ነገር ነው ያለው። ይሄ ነገር ወረድ ብሎ ደሃውን እንዲመጠቀም አለበት ብሎ በየወረዳ ህብረተሰቡ ደግሞ እንዳይቸገር በየወረዳ ቢያንስ በአንድ ወረዳ ብዙ ቦታ አለ በአካባቢው እንዲጠቀም የወዛደር እንዳያወጣ የትራንስፖርት እንዳያወጣ በጣም ጥሩ ነገር ነው የቀረበ ያለው። እኔ አመስጋኝ በእውነት ነው የምልህ ይበል ነው የሚያሰኘኝ። እና በዚህ ላይ ደግሞ መንግስታችን በጣም ነው የምናመሰግነው። ሀገራችን ደግሞ በተረፈ ሰላም ያርግልን ከልማታችንም ጋር። እኔ በዚህ ቅናሽ በዚህ ሰዓት ሽንኩርት ይሄናክል ይሄ ደረቅ ሽንኩርት እንዲመገኘቱ እኔ በኩሌ በጣም ደስተኛ ነኝ ባይነኝ። አመሰግናለሁ በጣም